Have you ever wondered how a game engine calculates lighting, or how to tell if two vectors are perpendicular? The secret weapon is a dot product. In this short video, we are breaking down everything you need to know. Its two formulas, when to use them, and its key properties. Let us dive into the video. Dot product definition. Dot product is a way to multiply two vectors to get a single scalar number. ዶት ፕሮዳክት እንግዲህ ምንድነው? ሁለት ቬክተሮችን እርስ በርስ ከምናባዛባቸው መንገዶች ውስጥ አንዱ ዶት ፕሮዳክት ነው። ሌላኛው ያው ክሮስ ፕሮዳክት ነው። በሌላ ቪዲዮ እናየዋለን። እና በዶት ፕሮዳክት ጊዜ ሁለት ቬክተሮችን ስናባዛ የምናገኘው ኳንቲቲ ሲንግል ስካላር ነምበር ነው የምናገኘው። ዛት ኢስ ዋይ ሰምታይምስ ዶት ፕሮዳክት ኢስ ሪፈርድ ቱ አስ ስካላር ፕሮዳክት ተብሎ የሚጠራው ማለት ነው። ምክንያቱም ውጤቱ ስካላር ፊዚካል ኳንቲቲ ስለሆነ ማለት ነው። ዶት ፕሮዳክት ሜዠርስ ሃው ማች ኦፍ ዋን ቬክተር ጎዝ ኢን ዘ ሴም ዳይሬክሽን ቱ አናዘር ቬክተር። ሶ ዶት ፕሮዳክት ምንን ሜዠር ያደርግልናል? አንድ ቬክተር ምን ያህል ኮምፖነንቱ ነው በሌላ ቬክተር ዳይሬክሽን ያለው የሚለውን ነገር ሜዠር ያደርግልናል። ያ ማለት ምን ማለት ነው? እዚህ ጋር እንግዲህ ሁለት ቬክተር ኳንቲቲዎችን ጽፌላችኋለሁ። ቬክተር ኤ እና ቬክተር ቢ አሉ እና ቬክተር ኤ ወደ ራይት ፖይንት አድርጓል። ቬክተር ቢ ደግሞ አት አን አንግል ወደ ኖርዝ ኢስት ፖይንት አድርጓል ማለት ነው። ስለዚህ በሁለቱ መካከል ቴል ቱ ቴል ስናገናኛቸው አንግል ቴታ ፎርም አድርጓል ማለት ነው። ሶ እንግዲህ ዶት ፕሮዳክት ምንን ሜዠር ያደርጋል ብያቸዋለሁ? ምን ያህል ኮምፖነንት ኦፍ ዋን ቬክተር ላይስ ኢን ዘ ሴም ዳይሬክሽን ቱ አናዘር ቬክተር የሚለው ነገር ሜዠር ያደርግልናል። ሶ እሱን ለመረዳት አሁን ዶት ፕሮዳክት መጀመሪያ እንዴት ነው የምንጽፈው የሚለውን እንዴ ዶት ፕሮዳክትን ስንጽፍ እንግዲህ በሁለቱ ቬክተሮች መካከል የዶት ሲምቦል እንጠቀማለን። በዛም የተነሳ ነው ዶት ፕሮዳክት የሚባለው። ሶ ኤ ዶት ቢ ማለት ምን ማለት ነው? ኤ ዶት ቢ ኢዝ ኢኳልስ ቱ ማግኒቱድ ኦፍ ኤ የኤ ሌንግዝ ሲባዛ ማግኒቱድ ኦፍ ቢ የቢ ሌንግዝ ታይምስ ኮሳይን ኦፍ ዘ አንግል ቢትዊን ዘ ቱ። በሁለቱ መካከል ያለው አንግል ኮሳይኑን ማለት ነው። የሱን ኮሳይን ለምንድን ነው ኮሳይን ኦፍ ቴታ የተጠቀምነው? ለምን ሳይን ቴታ አልተጠቀምንም ብንል ምን ብያቸዋለሁ? ዶት ፕሮዳክት ምንን ሜዠር ያደርግልናል? ምን ያህል ኮምፖነንት ኦፍ ዋን ቬክተር ላይ ኢን ዘ ሴም ዳይሬክሽን ቱ አናዘር ቬክተር የሚለውን። ሶ ቢ ኮስቴታ የሚለው እዚህ ጋር ቢ ኮስቴታ ማለት ምንድን ነው? የቢ ኮምፖነንት ዊች ላይስ ኢን ዘ ሴም ዳይሬክሽን ቱ ኤ እሱን ሜዠር ያደርግልናል። አያችሁ አይደለ? ቢ ኮስቴታ ማለት የቢ ኮምፖነንት ዊች ላይስ ኢን ዘ ሴም ዳይሬክሽን ቱ ኤ። ሶ ዶት ፕሮዳክት ጊዜ ሁለት ቬክተሮች አሉ። አንደኛው ቬክተር በአንደኛው ቬክተር ላይ ምን ያህል ኮምፖነንቱ ላይ ያደርጋል የሚለውን እሷን ሲባዛ በሌላኛው ቬክተር አጠቃላይ ዶት ፕሮዳክትን ይሰጠናል ማለት ነው። ሶ ዶት ፕሮዳክት አንዳንድ ጊዜ ጥላ ብዜት ተብሎም ደግሞ ይጠራል። ያ ማለት ምን ማለት ነው? እዚህ ጋር ለምሳሌ ፍላሽ ላይት ብናበራ የቢ ጠርዝ ላይ ማለት ነው እዚች አካባቢ ላይ ምን እናገኛለን? ጥላ ያጠላል ማለት ነው። ሶ የቢ ኮምፖነንት ሁሉ ኮምፖነንቱ ሳይሆን ኤ ላይ ፕሮጀክት የሚያደርገው የተወሰነች ኮምፖነንቷ ከዚች እስከዚች ድረስ ማለት ነው። ከዚህ እስከዚህ እንግዲህ ብናየው ከዚህ እስከዚህ ያለውን ሌንግዝ አያክልም፣ ያንሳል። ምክንያቱም ቢ ሪዞልቭ ስናደርገው የተወሰነ ኮምፖነንቱ በኤ ዳይሬክሽን ላይ ያደርጋል፣ የተወሰነ ኮምፖነንቱ ደግሞ ወደ ፐርፔንዲኩላር ዳይሬክሽን ወይም ደግሞ ወደ ኖርዝ ዳይሬክሽን ፖይንት ያደርጋል። ስለዚህ የተወሰነ ኮምፖነንቷ ብቻ ነች በኤ ዳይሬክሽን ላይ የምታደርገው። ስለዚህ እሱን ሜዠር ያደርግልናል ማለት ነው ዶት ፕሮዳክት። ስለዚህ ኤ ዶት ቢ ወይም ደግሞ ዶት ፕሮዳክትን እንደዚህ አድርገን ነው የምንጽፈው። ውጤቱ ማግኒቱድ ኦፍ ኤ ታይምስ ማግኒቱድ ኦፍ ቢ ታይምስ ኮሳይን ኦፍ ዘ አንግል ቢትዊን ዘ ቱ የሚለውን ነገር መርሳት የለብንም ማለት ነው። ኢፍ ቱ ቬክተርስ አር ሁለት ቬክተሮች አሉን እንግዲህ ዶት ፕሮዳክት ላይ እና ኢፍ ቱ ቬክተርስ አር ኢን ዘ ሴም ዳይሬክሽን በተመሳሳይ አቅጣጫ ከሆኑ ኤም ወደ ኖርዝ ወደ ኢስት ቢም ወደ ኢስት ፖይንት የሚያደርጉ ከሆነ ዶት ፕሮዳክታቸው ላርጅ ኤንድ ፖዘቲቭ ነው የሚሆነው። ያ ማለት ምን ማለት ነው? በተመሳሳይ አቅጣጫ ፖይንት የሚያደርጉ ከሆነ በመካከላቸው የሚገኘው አንግል 0 ዲግሪ ነው የሚሆነው። ኮሳይን ኦፍ 0 ደግሞ 1 ነው which is the maximum value of cos። የኮስ ማክሲመም ቫሉ 1 ነው። ስለዚህ ኤ ዶት ቢ ምን ይሆናል? ማክሲመም ቫሉውን ያገኛል ማለት ነው which is a dot b is equal to magnitude of a times magnitude of b ይሆናል ማለት ነው። ምክንያቱም ኮሳይን ኦፍ 0 አንድ ስለሚሆን መጻፍ የማይጠበቅብንም ማለት ነው። ሁለተኛው ኮንዲሽን ምንድነው? ኤ እና ቢ ፐርፔንዲኩላር ሲሆኑ ሁለቱ ቬክተሮች ፐርፔንዲኩላር ሲሆኑ በመካከላቸው ፎርም የሚያደርገው አንግል 90 ዲግሪ ነው። በመካከላቸው ፎርም የሚያደርገው አንግል ምንድነው? 90 ዲግሪ ነው። የ90 ዲግሪ ኮስ ደግሞ ስንት ነው? 0 ነው። ስለዚህ ኤ ዶት ቢ ምን ይሆናል ማለት ነው? 0 ይሆናል ማለት ነው። ፐርፔንዲኩላር ለሆኑ ቬክተሮች ወይም ኦርቶጎናል ለሆኑ ቬክተሮች ማለት ነው። ሶስተኛው ኮንዲሽን ምንድነው? ኢፍ ዘ ቱ ቬክተርስ አር ኢን ዘ ኦፖዚት ዳይሬክሽን ሁለቱ ቬክተሮች በተቃራኒ አቅጣጫ ከሆኑ አንደኛው ወደ ኢስት አንደኛው ወደ ዌስት ከሆነ በመካከላቸው የሚፈጠረው አንግል ስንት ዲግሪ ነው የሚሆነው? 180 ዲግሪ ነው የሚሆነው። ኮሳይን ኦፍ 180 ዲግሪ ደግሞ ኔጌቲቭ 1 ነው። ስለዚህ ዶት ፕሮዳክታቸው ኤ ዶት ቢ ምን ይሆናል ማለት ነው? ማግኒቱድ ኦፍ ኤ ታይምስ ማግኒቱድ ኦፍ ቢ መልቲፕላይድ ባይ ኮሳይን ኦፍ 180 ዲግሪ። ኮሳይን ኦፍ 180 ዲግሪ ደግሞ ኔጌቲቭ 1 ነው። ስለዚህ በኔጌቲቭ 1 ማግኒቱድ ኦፍ ኤ እና ማግኒቱድ ኦፍ ቢ ስናባዛ የምናገኘው ውጤት ይሆናል ማለት ነው ዶት ፕሮዳክታቸው። ስለዚህ ኤ ዶት ቢ ላርጅ ኤንድ ኔጌቲቭ ይሆናል ማለት ነው። ኦፖዚት ዳይሬክሽን ፖይንት ሲያደርጉ ላርጅ ይሆናል እንዲሁም ደግሞ ኔጌቲቭ ይሆናል ማለት ነው። እኔ ግምለው
ሰብስክራይብ ብታደርጉ ላይ ብታደርጉ ምን ትሆናላችሁ? ምን ይጎልባችኋል? እናንተ ምንም አይጎልባችሁ። ለእኔ ግን የመስራት ፍላጎቴን ይጨምርልኛል። የተለያዩ ቪዲዮዎችን፣ ጥያቄዎችን ሶልቭ እያደረግኩ ለእናንተ እንድለቅ ይረዳኛል። ፕሊስ ጋይስ ሰብስክራይብ እና ላይክ አድርጉልኝ። ይመቻችሁ። ዜር አር ቱ ሜን ፎርሙላስ ፎር ዘ ዶት ፕሮዳክት ኤንድ ዊች ዋን ዩ ዩዝ ዲፔንድስ ኦን ዋት ዩ ነው። እንግዲህ ዶት ፕሮዳክት ሁለት ፎርሙላዎች አሉት፣ ፎርሙላ 1 እና ፎርሙላ 2 ዊች ኢዝ ጂኦሜትሪክ ፎርም ኤንድ ዲ አልጀብራይክ ወይም ኮምፖነንት ፎርም የምንላቸው ማለት ነው። ሶ የትኛውን ፎርሙላ እንጠቀማለን የሚለው ነገር ምን ላይ ይመሰረታል? ምን ተሰጥቶናል፣ ጊቭናችን ምንድን ነው የሚለው ነገር ላይ ተመስርቶ ነው የትኛውን ፎርሙላ እንደምንጠቀም የምንወስነው ማለት ነው። ሶ ወደ ፎርሙላ 1 እንለፍ ዊች ኢዝ ጂኦሜትሪክ ፎርም ኦፍ ዶት ፕሮዳክት ማለት ነው። ሶ ኤ ዶት ቢ ጂኦሜትሪክ ፎርም ጊዜ እንዴት ነው የሚጻፈው? ማግኒቱድ ኦፍ ኤ ታይምስ ማግኒቱድ ኦፍ ቢ ታይምስ ኮሳይን ኦፍ ዘ አንግል ቢትዊን ዘ ቱ። ሶ ኤ ዶት ቢ በዚህ ፎርም ነው የሚጻፈው ማለት ነው ለጂኦሜትሪክ ፎርም ጊዜ። ምን ሰዓት ነው ይሄን ጂኦሜትሪክ ፎርምን የምንጠቀመው ካለን ዩዝ ዚስ ፎርሙላ ዌን ዩ ኖ ዘ አንግል ቴታ ኦር ዌን ዩ ዋንት ቱ ፋይንድ ኢት። አንግል ቴታ ከተሰጠን ወይም ደግሞ ቴታን ፈልጉ ከተባለን ይህን ፎርሙላ ብንጠቀም ይመከራል ማለት ነው። በዚህ ሰዓት ላይ እቺ ማለት ምንድነች? ማግኒቱድ ኦፍ ኤ ኤንድ ማግኒቱድ ኦፍ ቢ እንደማለት ናቸው። ቴታ ማለት ደግሞ ምንድነች? በሁለቱ መካከል ያለው አንግል እንደማለት ነው። ወደ ሁለተኛው ፎርሙላ ስናልፍ which is the algebraic form ወይም ደግሞ the component form ተብሎ ይጠራል። እና ሁለት ቬክተሮች አሉ። እያንዳንዱ ቬክተር የየራሳቸው የሆነ ኮምፖነንት አላቸው። ለምሳሌ ቬክተር ኤ ሁለት ኮምፖነንቶች አሉት፣ ቬክተር ቢም ሁለት ኮምፖነንት አላቸው። ስለዚህ ቱ ዳይሜንሽናል የሆነ ቬክተር ነው ያለን ማለት ነው። ኤክስ ዋይ ኮምፖነንት በሚኖራቸው ሰዓት ላይ ዶት ፕሮዳክታቸው ምን ይሆናል? የእያንዳንዱን ተመሳሳይ ኮምፖነንታቸውን እናባዛና አጠቃላይ እንደምራቸዋለን ማለት ነው። ሶ የኤክስ ኮምፖነንቱን ከኤክስ ኮምፖነንት ጋር እናባዛለን፣ ሲደመር የዋይ ኮምፖነንቱን ከዋይ ኮምፖነንት ጋር አባዝተን አጠቃላይ ስንደምር ዶት ፕሮዳክታቸውን እናገኛለን ማለት ነው። ስሪ ዳይሜንሽናል ከሆኑ ደግሞ እያንዳንዱ ቬክተር ሶስት ኮምፖነንት ይኖረዋል። ኤክስ ዋይ ዚ ኮምፖነንት ማለት ነው። ስለዚህ ዶት ፕሮዳክቱን ስንፈልግ ምንድነው የምናደርገው? ኤክስ ኮምፖነንትን ከኤክስ ኮምፖነንት ጋር እናባዛለን። ከዛ ምን እንደምራለን? ዋይ ኮምፖነንት ሲባዛ በዋይ ኮምፖነንቱን። ከዛ ደግሞ ምን እንደምራለን? ዚ ኮምፖነንት ሲባዛ በዚህ ኮምፖነንቱን ማለት ነው። ሶ ይሄ በዚህ መልኩ እናገኘዋለን ማለት ነው፣ አልጀብራይክ ወይም ኮምፖነንት ፎርምን ተጠቅመን። ሶ ይሄን ፎርሙላ ደግሞ መች ነው የምንጠቀመው? ዩዝ ዚስ ፎርሙላ ዌን ዩ ኖ ዘ ኮምፖነንትስ ኦፍ ዘ ቬክተርስ። የቬክተሮቹን ኮምፖነንት በምናውቅ ሰዓት ኮምፖነንቶቹ ሲሰጡን ኢት ኢዝ ቤተር ኢፍ ዊ ዩዝ ዚስ አልጀብራይክ ወይም ደግሞ ኮምፖነንት ፎርምን ማለት ነው። ፕሮብለምስ ቱ ኤክስፔክት። ምን አይነት ጥያቄዎችን ከዶት ፕሮዳክት ልንጠብቅ እንችላለን ኤግዛሞች ላይ ምናምን? ለምሳሌ ፋይንዲንግ ዘ አንግል ቢትዊን ቬክተርስ፣ በሁለት ቬክተሮች መካከል የሚገኘውን አንግል ፈልጉ አይነት ጥያቄ ከተጠየቅን የዶት ፕሮዳክት አይነት ጥያቄ ሊሆን ይችላል ማለት ነው። ቬክተሮቹ ከተሰጡን ምን እናደርጋለን? ቴታን ስንፈልግ ኮስ ኢንቨርስ ኦፍ ኤ ዶት ቢ ዲቫይደድ ባይ ማግኒቱድ ኦፍ ኤ ታይምስ ማግኒቱድ ኦፍ ቢ አድርገን እንፈልጋለን ማለት ነው። ሌላኛው ኤግዛም ላይ ሊመጣ የሚችል አይነት ጥያቄ ምንድን ነው? ፕሮጀክሽን ኦፍ ዋን ቬክተር ኦንቱ አናዘር ቬክተር። የአንዱ ቬክተር ሌላ ቬክተር ላይ ያጠላው ጥላ፣ ቀደም ጥላ ብዜት ምናምን ይባላል ብያቸው የለ። ስለዚህ ፕሮጀክሽን ኦፍ ዋን ቬክተር ኦን አናዘር ቬክተር፣ የአንዱ ቬክተር ፕሮጀክሽን ሌላኛው ቬክተር ላይ፣ ለምሳሌ ፕሮጀክሽን ኦፍ ቢ ኦን ቬክተር ኤ ብትባሉ እንዴት ነው የምታገኙት? ኤ ዶት ቢ ታደርጋላችሁ ዲቫይድድ ባይ ማግኒቱድ ኦፍ ኤ ስኩዌርድ መልቲፕላይድ ባይ ደ ቬክተር ኤ ማለት ነው። ፕሮጀክሽን ኦፍ ኤ ኦን ቢ ብትባሉ ደግሞ ኤ ዶት ቢ ታደርጋላችሁ ዲቫይድድ ባይ ቢ ስኩዌርድ መልቲፕላይድ ባይ ቬክተር ቢ ማለት ነው። ስለዚህ በዚህ መልኩ የአንደኛው ቬክተር በሌላኛው ቬክተር ላይ ያጠላውን ጥላ ወይም ደግሞ አንደኛው ቬክተር ምን ያህል ኮምፖነንቱ ሌላ ቬክተር ላይ ፕሮጀክት አድርጓል የሚለው ነገር በእንደዚህ ፎርሙላ ማግኘት እንችላለን ማለት ነው። ፎርሙላ ዴሪቬሽኑን ምናምን የምንፈልጉ ከሆነ በኮመንት ላይ ያሳውቁኝ። የእያንዳንዱን ፎርሙላ ደራይቭ አድርጌ ያሳያችኋለሁ ማለት ነው። ሌላኛው ኤግዛም ላይ ኢንካውንተር ልታደርጉት ከምትችሉት ጥያቄ ቴስቲንግ ፎር ኦርቶጎናሊቲ። ይቺ ብዙ ጊዜ የምትጠየቅ ጥያቄ ነች። ሁለት ቬክተሮች ኦርቶጎናል ናቸው ወይስ ፐርፔንዲኩላር ናቸው ወይስ አይደሉም የሚል ጥያቄ ማለት ነው። እሱን ቼክ ለማድረግ ሁለት ቬክተሮች ሊሰጣችሁ ይችላል። በዛ ሰዓት ምንድነው የምታደርጉት? ጀስት ዶት ፕሮዳክታቸውን ትፈልጋላችሁ። ዶት ፕሮዳክታቸውን ስንፈልግ ውጤቱ 0 ከሆነ ደን ዘ ቱ ቬክተርስ አር ኦርቶጎናል ናቸው ብለን እንመልሳለን ማለት ነው። ሌላኛው ጥያቄ ደግሞ ምን አይነት ጥያቄ ነው? ፋይንዲንግ ዘ ዶት ፕሮዳክታቸውን ፈልጉ። ይሄ ያው ምንም የማያጠራጥር የጥያቄ አይነት ነው። ዶት ፕሮዳክት ፈልጉ ስንባል ያው በሁለቱ በጂኦሜትሪክ ፎርም ወይም ደግሞ በአልጀብራይክ ፎርም ተጠቅመን የትኛው ተሰጥቶናል የሚለው ነገር ላይ ተመስርተን አንደኛው ተጠቅመን ዶት ፕሮዳክትን ማግኘት እንችላለን ማለት ነው። ፕሮፐርቲስ ኤንድ አፕሊኬሽንስ፣ የዶት ፕሮዳክት ፕሮፐርቲውንና ምን አይነት ቦታ ላይ እንጠቀመዋለን አፕሊኬሽኑን ለማየት እንሞክር። ሶ ደ ኪ ፕሮፐርቲስ ኦፍ ዘ ዶት ፕሮዳክት አር ዶት ፕሮዳክት ኢዝ ኮሚዩቴቲቭ ነው። ዶት ፕሮዳክት
ኮሚዩቴቲቭ ነው ወይም ደግሞ የቦታ ቅይር ጸባይን ኦቤይ ያደርጋል ማለት ነው። ኤ ዶት ቢ ማለት ቢ ዶት ኤ እንደማለት ነው። ቦታ ብናቀያየራቸው ችግር የለውም ማለት ነው። እንዲሁም ደግሞ ዲስትሪቢዩቲቭ ነው። ዲስትሪቢዩቲቭ ኦቨር አዲሽን ነው። ያ ማለት ምን ማለት ነው? የስርጭት ጸባይንም ደግሞ ኦቤይ ያደርጋል ማለት ነው። ኤ ዶትድ ዊዝ ቢ ፕላስ ሲ ማለት እያንዳንዱን ዶት ፕሮዳክታቸውን ወስደን ብንደምራቸው ጋር ተመሳሳይ ነው ማለት ነው። እንዲሁም ደግሞ ስካላር ማልቲፕሊኬሽንን ኦቤይ ያደርጋል። አሁንም ያ ማለት ምን ማለት ነው? የሆነ አንደኛውን ቬክተር በኮንስታንት ሲ አባዝተን ከዛ ውጤቱ ከቢ ጋር ዶት ብናደርገውና እንዲሁም ደግሞ የኤ እና ቢን የሁለቱን ቬክተሮች ዶት ፕሮዳክት ወስደን በኮንስታንት ሲ ብናባዛው ደሴም ነው ማለት ነው ሪዘልቱ ማለት ነው። ከዚህ በተጨማሪ ደግሞ ሰልፍ ፕሮዳክት ላይ አንድን ቬክተር ከራሱ ጋር ዶት ፕሮዳክት ፐርፎርም ብናደርገው የምናገኘው ውጤት ምን ይሆናል? ማግኒቱድ ኦፍ ዳት ቬክተር ስኩዌርድ ይሆናል። ይሄ ለምንድን ነው የሆነበት? ይሄ ለምንድን ነው የሆነው? ዋነኛው የዚህ ምክንያት ምንድን ነው? ለምሳሌ አሁን ቬክተር ኤ አለ ዶትድ ዊዝ ከራሱ ከኤ ጋር ሲሆን ያ ማለት ምን ማለት ነው? በጂኦሜትሪክ ፎርም መሰረት ማግኒቱድ ኦፍ ኤ ታይምስ አሁንም ማግኒቱድ ኦፍ ኤ ይሆናል ታይምስ ኮሳይን ኦፍ ቴታ። ቴታ ስንት ይሆናል? ሁለቱ ቬክተሮች ተመሳሳይ ስለሆኑ አንግሉ ፎርም የሚያደርገው 0 ዲግሪ ነው። ስለዚህ ኮሳይን ኦፍ 0 ምን ይሆናል? ኮሳይን ኦፍ 0 1 ነው። ስለዚህ ማግኒቱድ ኦፍ ኤ ታይምስ ማግኒቱድ ኦፍ ኤ ምን ይሆናል? ማግኒቱድ ኦፍ ኤ ስኩዌርድ ይሆናል። ኮሳይን ኦፍ 0 ደግሞ 1 ነው። ስለዚህ አንጽፎም። ስለዚህ ኤ ዶት ኤ ምን ይሆናል? ከራሱ ጋር ሲባዛ ኤ ስኩዌርድ ይሆናል ማግኒቱዱ ማለት ነው። አፕሊኬሽኑ ምን አይነት ቦታ ላይ ደግሞ ይሄን ዶት ፕሮዳክትን እንጠቀማለን? ኮምፒውተር ግራፊክስ ላይ ካልኩሌቲንግ ሼድ ካልኩሌት ለማድረግ ምናምን ኮምፒውተር ግራፊክስ ላይ ይሄ የዶት ፕሮዳክትን ኮንሰፕት ይጠቀሙታል ማለት ነው። ምክንያቱም ቅድም ጥላ ብዜት ምናምን ነገር ብያቸዋለሁ አይደለ? አንደኛው ቬክተር ሌላኛው ቬክተር ላይ ምን ያህል ኮምፖነንቱ ሻዶ ሰርቷል ምናምን የሚለው ነገር ያው ስለምንጠቀም ኮምፒውተር ግራፊክስ ላይ ለካልኩሌቲንግ ሼዲንግ ይጠቅመናል ማለት ነው ይሄ የዶት ፕሮዳክት። ከዚህ በተጨማሪ ፊዚክስ ላይ ያው እንደምናውቀው ካልኩሌቲንግ ወርክ ደን ኤሌክትሪክ ፊልድ ምናምን ነገር ላይ ይጠቅመናል ይሄ የዶት ፕሮዳክት ኮንሰፕት ማለት ነው። ለምሳሌ አሁን ወርክን ካልኩሌት ስናደርግ ፎርስ እና ማንን ዶት ፕሮዳክታቸውን እንወስዳለን? የፎርስን እና የዲስፕሌስመንትን። ስለዚህ the amount of force which lies in the same direction to the displacement will be doing some amount of work እና ደግሞ በተቃራኒ አቅጣጫ ወይም በፐርፔንዲኩላር ዳይሬክሽን ያለው የፎርስ ኮምፖነንት ደግሞ ምንም አይነት ወርክ ፐርፎርም አያደርግም ማለት ነው። ስለዚህ ወርክ ደንን ፐርፎርም በምናደርግበት ሰዓት ላይ ወይም ወርክ ደንን ካልኩሌት ስናደርግ ይህን የዶት ፕሮዳክትን አይዲያ እንጠቀማለን ማለት ነው። ከዚህ በተጨማሪ ማሽን ለርኒንግ ላይ ይሄ ማሽኖች እንደ ሰው እንዲማሩ በምናደርግበት ሰዓት ላይ ሪኮሜንዴሽን ሲስተም ሪኮሜንድ እንዲያደርጉን የሆነ ነገርን የእኛን ፍላጎት አይተው ሪኮሜንድ እንዲያደርጉ ማሽኖች የምንን አይዲያ ይጠቀማሉ ማለት ነው። የዶት ፕሮዳክትን አይዲያ ተጠቅሞ ነው ይሄ ማሽኖች የሆነ ነገርን ለሰው ሪኮሜንድ እንዲያደርጉ የሚያስችሉት በዚህ በዶት ፕሮዳክት አይዲያ ተጠቅሞ ነው ማለት ነው።